ክብር ለእግዚአብሔር ይሁን። ሰላም ለእናንተ ይሁን። በመላ ዓለም የምትኖሩ ውድ የጌታ ቤተሰቦች እንደምን አላችሁ? ጌታ ኢየሱስ የተባረከ ይሁን። እኔ ወንድማችሁ ነቢይ ታሪኩ ነኝ። ላለፉት 5 ዓመት በጸሎትም በገንዘብም ከጎን የሆናችሁ አይዞ በርታ ያላችሁ የነበራችሁ በምትችሉት ነገር ሁሉ አብራችሁን ለነበራችሁ ታላቅ ምስጋናዬን ላቀርብላችሁ ወዳለሁ። አሁን ደግሞ ትልቅ ጥሪ ላደርግላችሁ በፊታችሁ መጣሁት። ጌታ ብፈቅድና ብንኖር ከሐምሌ 20 በኋላ 5ኛውን የምስረታ ዓመት ስለምናከብር በዚህ 5 ዓመት ውስጥ በብዙ መከራና ስቃይ ውስጥ እግዚአብሔር አግዞን ረድቶን እዚህ በሰላም ደርሰናልና ለአንድም ቀን ቤተክርስቲያን አገልግሎቷን ሳታቋርጥ በድል እዚህ ደርሰናል። አሁን ግን ጌታ በሰጠን ምሪት መሰረት በዚህ 5ኛው ዓመት ላይ ኪቦርድ ገዝተን ጌታን ከፍ ለማድረግ በአምልኮ በእግዚአብሔር ፊት ለመቅረብ በጣም ስላስፈለገን ሁላችሁም የበኩላችሁን የቻላችሁትን ነገር ድጋፍ እንድታደርጉ ከጎናችን እንድትቆሙ በምትችሉት ነገር ሁሉ አለን እንድትሉ እንደ ትላንትናው አለን እንድትሉ በጌታ ፍቅር ጥሪዬን አስተላልፋለሁ። ስለምታደርጉን መልካም ነገር ሁሉ እግዚአብሔር ይባርካችሁ። አካውንት ላይ አስቀምጣለሁ። በምትችሉት ነገር ሁሉ አግዙን፣ አለን በሉ። አብረን የእግዚአብሔርን ወንጌል እንስራ። ኪቦርድ እንግዲህ ከ400,000 እስከ 500,000 ነውና ቤተክርስቲያን የቻለችውን ያክል ይዛለች። ግን የእናንተን ድጋፍ ትፈልጋለች። ሙሉ በሙሉ ቤተክርስቲያን በራሷ አቅም ያለ እናንተ ይገዛ